አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ የራቢ ቻናል ተከታዮች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ ሁኑ እላችኋለሁ። ሰብስክራይብ፣ ላይክ እያደረጋችሁ ለምታበረታቱኝ እህት ወንድሞቼ እጅግ በጣም አድርጌ አመሰግናለሁኝ። ዛሬ እንግዲህ ለየት ባለ ቪዲዮ መጥቻለሁኝ። የሩዝ ካብሳ አሰራር አሳያችኋለሁኝ ማለት ነው። የካብሳ አሰራር የሩዝ የቡኒ ማለት ነው። ቡኒ የካብሳ አሰራር አሳያችኋለሁኝ ማለት ነው። ውድ ቤተሰቦቼ ይሄው እንደምታዩት ሽንኩርቴን እያበሰልኩኝ ይገኛለሁኝ ማለት ነው። ዘይት አድርጌያለሁኝ ከዛ ሽንኩርት አድርጌ እያበሰልኩኝ እገኛለሁኝ ማለት ነው። ሽንኩርቱ እስከሚበስል ቡኒ እስከሚሆን ድረስ እናበስለዋለን ማለት ነው። ሽንኩርታችንን በደንብ እስከሚበስል ድረስ ጠብቀን እናበስለዋለን ማለት ነው። ከዛ ከበሰለ በኋላ ደግሞ አብረን የምናይ ይሆናል ማለት ነው። ውድ ቤተሰቦቼ ተከታተሉኝ፣ የትም እንዳትሄዱ ተከታተሉኝ እላችኋለሁኝ። እንግዲህ ይኸው በዚህ መልኩ እየበሰለ ይገኛል ሽንኩርቱ። እንደዚህ እያማሰልን በደንብ ቡኒ እስከሚሆን ድረስ እንጠብቃለን። ምክንያቱም ሩዝ ቡኒ ነው የምንሰራው። ሽንኩርቱ በደንብ መጠበስ አለበት ከዘይቱ ጋር ይጠበሳል ማለት ነው። ከዛ ተከታተሉ ውድ ቤተሰቦቼ። እንደዚህ ከበሰለ በኋላ ያጠብነውን ዶሮ እንጨምራለን ማለት ነው። አጥበን ያዘጋጀነውን ዶሮ እንጨምራለን። እያያችሁት ነው አይደለ? ቪዲዮዬ ይታያል ብዬ ተስፋ አደርጋለሁኝ። ይሄው እንደምታዩት ዶሮአችንን ጨምረናል። ከዛ ባህራት ጨምረናል ማለት ነው። ባህራት ሙሸከል፣ ፍልፍል አስወድ፣ ከሙን፣ ካስበራ፣ ጨው፣ ቁንዶ በርበሬ እና ትንሽዬ ቲማቲም ስልስ መጁን ማለት ነው ጨምሬያለሁኝ ማለት ነው። ያው በአንድ እጄ ካሜራ ስለያዝኩኝ ዶሮውን ለራሱ ለመገልበጥ ለራሱ አቃተኝ። ምክንያቱም በአንድ እጄ ካሜራ ይዤ በአንድ እጄ እየሰራሁኝ ስለሆነ እንደዛ አድርገን ባንድ እናቀላቅለዋለን ማለት ነው። ከዶሮው ጋር እንደዚህ እናደርጋለን። እንደዚህ ትንሽ እንጠብሰዋለን። ከዛ ውሃችንን ጨመርንበት ማለት ነው። እንደዚህ ሆኖልናል። እንደዚህ እንግዲህ የዶሮ ስጋው ሲበስል እስከሚበስል ድረስ እንጠብቃለን። በጎን ደግሞ ሩዛችንን አጥበን አዘጋጅተን አስቀምጠናል ማለት ነው። ከዛ ይሄንን ይመስላል እየሰራን ነው። ዋው! እስከሚበስል ድረስ ዶሮ እስከሚበስል ድረስ እንጠብቃለን። ቢያንስ ለ30 ደቂቃ ያክል መቆየት አለበት። ዶሮ እስከሚበስል እንጠብቃለን ማለት ነው። ይሄው እንግዲህ በዚህ መልኩ
አሁን ዶሮ በስሎልናል። ከዛ ዶሮውን እናወጣዋለን ማለት ነው። ዶሮውን እናወጣዋለን ከዚህ እንትኑ ጋር ካወጣን በኋላ ይሄንን ሽንኩርቱን እንደዚህ መጀመሪያ ያቁላለነውን ሽንኩርት እንትን እንላለን ማለት ነው። እያጠለልን ሽንኩርቱን እናወጣለን። በደንብ አድርገን እናወጣዋለን ሽንኩርቱን ያ አሁን ሩዝ ልንጨምር ስለሆነ ሽንኩርቱ ስለማያገለግለን ውድ ቤተሰቦቼ እንደዚህ ሽንኩርቱን እንደዚህ እያደረግን እናወጣዋለን ማለት ነው። እናጠለዋለን ማለት ነው። እንደዚህ አድርገን ይሄንን ሽንኩርቱ ስለማይጠቅመን እኛ የምንፈልገው ውሃውን ነው ማለት ነው። እንደዚህ በደንብ አድርገን አንድ የሽንኩርቱ እንትን ሳይቀርብን ሁሉንም አውጥተን እንትን እንላለን ማለት ነው። እናወጣዋለን ማለት ነው። ይሄ ስለማያስፈልገን ማለት ነው። ያው ውዶችዬ በአንድ እጄ ካሜራ ይዤ ነው። በጣም ያስቸግራል። በአንድ እጅ ካሜራ ይዞ በአንድ እጅ ደግሞ ለመስራት በጣም ያስቸግራል። እንግዲህ ምንም ማድረግ አይቻልም። አሁን እንግዲህ ሩዛችንን እንጨምራለን ማለት ነው። መጀመሪያ ስጋውን ያወጣነውን ዶሮ እዛ ጋ ውሃው ጋር እናስገባለን። መረቁ ጋር ማለት ነው። ከዛ ከላዩ ላይ ዶሮአችንን እናስገባለን ማለት ነው። እንጨምራለን ሩዙን እንጨምራለን። ይሄ ታጥቦ የተዘጋጀ ሩዝ ነው። ይሄንም በእንትኑ ጋር እንጨምራለን። ከዛ እንደዚህ አድርገን እናቀላቅለዋለን። ከመረቁ ጋር እናቀላቅለዋለን። ውዶችዬ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁኝ። ውድ ቤተሰቦቼ እንግዲህ ሩዙ እስከሚበስል ድረስ እንጠብቃለን ማለት ነው። እንከድነዋለን። ውድ ቤተሰቦቼ ውሃው እንግዲህ መጥቶልናል። ይሄንን ይመስላል። ሩዙ የሩዝ ካብሳ ይባላል ወይንም ሩዝ ቡኒ ይባላል ማለት ነው። ይህ አሰራር ሩዝ ካብሳ ወይንም ሩዝ ቡኒ ይባላል። በአረበኛ ካብሳ ይባላል። በአረቦች ማለት ነው። ካብሳ ይባላል። ይሄን ይመስላል እንግዲህ ቆንጆ ሆኖ ወጥቶልናል። ሩዝ ቡኒያችን ቆንጆ ሆኖ ወጥቶልናል ማለት ነው። ዋው ማሻአላ ተባረካላ ብያለሁኝ። በጣም የሚያምር የሚጣፍጥ የሩዝ አሰራር ነው። ሰርታችሁ ሞክሩት። በጣም ቆንጆ ነው። በጣም ተወዳጅ አሰራር ነው።